እዚች በቅድስት ሀገር ኢየሩሳሌም በተለይም በሆሳዕና ዕለት አህያይቱ ከውርንጫይቱ ጋራ በተፈቱበት በቤተፋጌ ተገኝተን ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለብርሃነ ሆሳዕናው በዓል በሰላምና በጤና አደረሰን አደረሳችሁ። በቤተ ክርስቲያናችን ታሪክ መሰረት ከምናከብራቸው ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9 አበይት በዓላት መካከል የሆነውን የሆሳዕናውን በዓል እያከበርን ያለነው። ምናልባት ጊዜው ትንሽ ደመና ነው፣ ዝናብም የሚያካፋ ይመስላል። አገልግሎቱ ረጅም ስለነበረ አንዳንዶች ከዚህ ተመልሳችሁ ስራ እንደምትሄዱ እየሰማው ነበረ። ቀለሙ በጣም ሰፊ ነው። የዓመት ቀለም ነው። ብዙ ማለት አይቻልም። አሁን ብዙ ማለት ይቻል ነበር፣ ግን ጊዜ ስለሌለ ብዙ ማለት አይቻልም። ስለዚህ በአጭሩ በሚኖረን ጥቂት ደቂቃዎች ሆሳዕና በአርያም በሚል ርዕስ እንማራለን። የማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ ኃይለ ቃሉ ተመዝግቦ እናገኘዋለን። ሆሳዕና በአርያም። የማቴዎስ ወንጌል ምዕራፍ 21 ቁጥር 9 ርዕሳችን ነው። ሆሳዕና የሚለው ቃል የጥንት አረማይክ ወይም የዕብራይስጥ ነው። ሆሻዕና ይለዋል። ሁለት ቃል ነው። ሆሻ ማለት አሁን ማለት ነው እና ማለት አድን ማለት ነው። ሆሳዕና ማለት አሁን አድን ማለት ነው። በተለይም አባታችን ክቡር ዳዊት አስቀድሞ እንዲህ እያለ ይዘምር ነበረ። ኦ እግዚኦ አድህንሶ፣ ኦ እግዚኦ ሰርህሶ፣ ቡሩክ ዘይመጽእ በስመ እግዚአብሔር እያለ ዘምሯል። በዳዊት መዝሙር 117 ቁጥር 25 ጀምሮ የተመዘገበ ኃይለ ቃል ነው። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና